በየቀኑ ጠዋት በባዶ ሆድ ሎሚና የኪያር ውሃ የሚጠጡ ከሆነ ለሰውነቱ ምን ይጠቅማል? በመጀመሪያ ክብደት ለመቀነስ ይረዳል። ሎሚ እና ዱባ ሜታቦሊዝምን እንደሚያሳድጉ፣ ከመጠን በላይ ስብን እንደሚያቃጥሉና የምግብ ፍላጎትን እንደሚቀንሱ ይታሰባል። በሁለተኛ ደረጃ ትንፋሽን እንደሚያሻሽል ይታሰባል። ሎሚ ተፈጥሯዊ የማደስ ውጤት አለው። ይህም ትንፋሽን ለማደስ፣ በአፍ ውስጥ ባክቴሪያዎችን ለማስወገድና መጥፎ ትንፋሽ ለመከላከል ይረዳል። ቆዳው ይሻሻላል። ዱባዎች በውሃ የበለጸጉ ናቸው። ለቆዳ ጥሩ የሆኑ ቫይታሚኖችና ማዕድናት። ይህ ኃይለኛ የቶክሲን መጠጥ ከሰውነት የተከማቹ መርዛማ ንጥረ ነገሮችን ለማስወገድ፣ የአካል ክፍሎችንና የደም መደበኛ ተግባርን ለመደገፍና የምግብ መፈጨትን ያበረታታል። በተጨማሪም የጉበትን መርዛማነት ለማሻሻል ይረዳል። የሎሚ እና የኪያር ውሃ ጉበት መርዛማ ንጥረ ነገሮችን ለማስወገድ፣ የጉበትን ተፈጥሯዊ የቶክሲን ሂደትን ለማራመድ እና ጉበትን ጤናማ ለማድረግ ይረዳል። ይህ መጠጥ ጤናማ የምግብ መፈጨትን ያበረታታል። የምግብ መፈጨት ኢንዛይሞችን ማምረት ይጨምራል፣ የሆድ እብጠትን ይቀንሳልና የሆድ ህመምን ያስታግሳል። ይህንን ቪዲዮ ከወደዱት እባክዎን ከጓደኞቹ ጋር ያጋሩና ለተጨማሪ የጤና ምክሮች ይከተሉኝ።